አንድ ሴትና አንድ ወንድ የደም ዝምድና ከሌላቸው እህትና ወንድም ሊሆኑ አይችሉም። ከትዳር በኋላ ይሰማል። ከትዳር በኋላ እህትና ወንድም ሊሆኑ አይገባም። አበደን ነው የምልህ። የወንድ ጓደኛዬ ነው ካለችህ ተጠባባቂ ፍቅረኛዬ ነው ማለት ነው። ዘበኛ ነው። ምን አለፋ አንተ በወጣህ ቁጥር እሱ የሚገባው ማለት ነው። ይሄ ነው ታርጌቱ። አንቺም እንደዛው ይቺ እህቴ ነች ካለችሽ እየዋሸሽ ነው። ነገ ያንቺን መውጣት ጠብቃ እሷ ልትገባ ነው። እያመቻቸች ነው። ሴት አፕ እየሰራች ነው። ስንቱ ሴት ነው የራሱን ህይወት ያበላሸው። እንኳን ጓደኛ ይቅርና በእህትና በወንድምነት የምትተዋወቂያ ሴት ባለሽን እየቀማች እየኖረች አይደል እንዴ? አልሰማንም እንደኛ እናቅም። ይሄ ማስመሰል ድራማ ምናምን አቁሙ። ይሄ እህቴ ነው ይሄ ወንድሜ ነው ምናምን። የደም ዝምድና ከሌለሽ ወንድምሽ አይደለም። ላንቺ ወንድምሽ የሚሆኑት የሱ ወንድሞች ናቸው። የሱ እህቶች ናቸው ላንቺ እህቶችሽ እና ያንቺ እህቶች። አቁሙ እንደዚህ አይነት ነገር በቃ። የሰው ህይወት አታበላሹ። የሰው ህይወት አትበጥብጡ። ወላሂ ላዚም ነው የምልሽ። አንቺም አቁሙ እንደዚህ አይነት ነገር። የሰው ህይወትና ጎዳና ላይ እየተያላችሁ ነው። የሰው ትዳር እየበተናችሁ ነው። ልጆችን አውላላ ሜዳ ላይ እየጣላችሁ። አቁሙ እንደዚህ አይነት ነገር አስመሳይ ሁሉ